ሰላም ኤንቢ ቱቶሪያል ሰርቪስ ቤተሰቦች እንዴት ከረማችሁ? ዛሬ ደግሞ በባለፈው ቪዲዮ መሰረት በሀገር አቀፍ ደረጃ ላይ የሚዘጋጁት ለ8ኛ እንዲሁም ለ12ኛ ክፍል ፈተናዎች የሚጠቅሙ የተለያዩ ጥያቄዎችን የያዘ እንዲሁም ደግሞ በሃይስኩል ትምህርታችሁ ላይ ውጤታማ ሊያደርጋችሁ የሚችል ፕላትፎርም ተለቋል። ይህን ፕላትፎርም ደግሞ የምታገኙበትን መንገድና አጠቃቀሙን ግልጽ በሆነ ማብራሪያ ኤንቢ ቱቶሪያል ሰርቪስ ቪዲዮ ሰርቶ ለእናንተ አቅርቦላችኋል። ይህ ፕላትፎርም ደግሞ እስካሁን ድረስ ምንም አይነት ክፍያ አይጠይቅም፣ ማለትም በነፃ ነው። ስለዚህ እናንተም በዚህ እድል ተጠቅማችሁ የተለያዩ ጥያቄዎችን እየሰራችሁ ለፈተናችሁ ብቁ መሆን ከፈለጋችሁ ይህንን ቪዲዮ እስከ መጨረሻው በመመልከት ፕላትፎርሙን የምታገኙበትን መንገድና አጠቃቀሙን በደንብ መረዳት ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ አድርጉ። የዩቲዩብ ስቱዲዮ መረጃችን እንደማያሳየን ከሆነ እዚህ ቻናል ላይ የምትከታተሉን ቤተሰቦቻችን 91% የምትሆኑት ሰብስክራይብ ሳታደርጉ ነው። ይህን ቻናል ደግሞ ሰብስክራይብ ማድረጋችሁ ለኛ እንዲሁም ደግሞ ይህ ቪዲዮ ለብዙ ተማሪዎች እየደረሰ በትምህርታቸው ላይ ለውጥ እንዲያመጡ ይረዳልና አሁኑ ሰብስክራይብ አድርጉ። እንዲሁም ይህ ቪዲዮ ለሁሉም ተማሪዎች እንዲደርስ ላይክ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ። እሺ እንግዲህ በመጀመሪያ ይህንን ፕላትፎርም የምታገኙት በቴሌግራም አፕ ላይ ስለሆነ ወደ ቴሌግራም አፕ እንሄዳለን ማለት ነው። ከዚያም በኋላ በቴሌግራም አፕ ላይ ሰርች ባር ላይ ትመጡና @አይዳ ኩዊዝ ቦት ብላችሁ ትጽፋላችሁ ማለት ነው። @አይዳ ኩዊዝ ቦት ብላችሁ ትጽፋላችሁ ማለት ነው። ልክ ይህንን ከጻፋችሁ በኋላ በመጀመሪያ ላይ እንደምታዩት አይዳ የሚል ቦት ይመጣላችኋል ማለት ነው። ይህ ነው ፕላትፎርሙ ማለት ነው። እኔ አሁን ስታርት ብዬ ስለጀመርኩት ይኸው ስታርት የሚለው ታዩታላችሁ ማለት ነው። እናንተ ስታርት ካላችሁት በኋላ በጎን በኩል እንደምታዩት ኦፕን አይዳ የምትል በተናለች፣ እሷን አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። ከዚያ በኋላ እሱን ክሊክ ካደረጋችሁት በኋላ ይሄው እንደምታዩት አይነት ፔጅ ይመጣላችኋል ማለት ነው። እዚህ ጋር ጾታችሁን ትመርጣላችሁ። ከዛ በኋላ ስማችሁን ታስገባላችሁ። ከዛ በኋላ ደግሞ ስኩል ኔማችሁን የምትማሩበትን ትምህርት ቤት ትጽፋላችሁ ማለት ነው። ይህንን የማድረጋችሁ ጥቅም ምንድነው? በመጨረሻ የተለያዩ ጥያቄዎችን ሰርታችሁ የተለያየ ነጥብን ከሰበሰባችሁ በኋላ የእናንተ ነጥብ ከፍተኛ ከሆነ በመጀመሪያ ላይ ሲቀመጥ ስማችሁ እንዲሁም ስኩል ኔማችሁ በትክክል ታዩታላችሁ ማለት ነው። ስለዚህ ይህንን ፎርም በደንብ በጥንቃቄ ሙሉት። እኔ ይሄው እዚህ ጋር ሜል እለዋለሁ። ከዛ በኋላ ለእናንተ ለማሳየት ስለሆነ ጀነራል የሆነ ስም እጠቀማለሁ። አበበ ከበደ እለዋለሁ። ከዛ በኋላ ስኩል ኔም ላይ ለምሳሌ ናፊያድ ፕሪፓራቶሪ ስኩል ባለው ይሄ ፊት ለፊት ያመጣልኛል ማለት ነው። ከዚያ በኋላ ጆይን እለዋለሁ ማለት ነው። ይሄው ጆይኒንግ ብሎ ፕሮሰስ ያደርግና ይሄው እንደምታዩት አሁን ኦፊሻሊ የአይዳ ቦት ተጠቃሚ ሆኛለሁ ማለት ነው። ይሄው እንደምታዩት እንግዲህ የተለያዩ አርሶች እንደዚህ ሊመጡባችሁ ይችላሉ። ሰከንዶቹን ጠብቃችሁ ኤክስ ያደረጋችሁ ታጠፉታላችሁ ማለት ነው። ከዚያ በኋላ ፔጁ ይሄው እንደምታዩት እንደዚህ ነው ማለት ነው። ይሄው እንግሊዘኛ፣ ባዮሎጂ፣ ማትስ፣ ኢኮኖሚ፣ ኬሚስትሪ፣ ፊዚክስ፣ አፕቲቲዩድ የተለያዩ ለኢንትራንስ የሚጠቅሙ እንዲሁም ደግሞ ሃይስኩል ላይ ለሆናችሁ ዝግጅታችሁን ካሁኑ ጀምራችሁ ለኢንትራንስ ፈተና ብቁ እንድትሆኑ ያግዛችኋል ማለት ነው። ይሄው እንደምታዩት የተለያዩ ጥያቄዎችን በሚገርም ጥራት ታገኙበታላችሁ ማለት ነው። ከዚህ አሁን ለምሳሌ እስቲ እኔ አንድ ጥያቄ ነክቼ እንዴት ደግሞ መስራት እንደምትችሉ ላሳያችሁ። ብዙ ተማሪዎች በቴሌግራም ላይ በሁሉም የትምህርት ሳብጀክት ዙሪያ የተለያዩ ለፈተና ብቁ የሚያደርጉ ጥያቄዎችን የሚሰሩበት ቻናል እንዳለ ያውቃሉ? አዎ፣ ኤንቢ ቱቶሪያል ሰርቪስ ለሁሉም ተማሪዎች በሁሉም የትምህርት አይነቶች ማለትም ማትስ፣ ፊዚክስ፣ ኬሚስትሪ፣ ሂስትሪ፣ ጂኦግራፊ፣ እንግሊሽ፣ ባዮሎጂ እንዲሁም በሌሎች ሳብጀክት ዙሪያ ማታ ከ1 ሰዓት ተኩል ጀምሮ የተለያዩ ጥያቄዎችን በቴሌግራም ቻናል ላይ እየለቀቅን ብዙ ተማሪዎችም እየተሳተፉ ይገኛሉ። እናንተም በእነዚህ ጥያቄዎች ላይ ተሳትፋችሁ በፈተናችሁ ላይ ለውጥ ማምጣት ከፈለጋችሁ በቴሌግራም ላይ ኤንቢ ቱቶሪያል ሰርቪስ ብላችሁ ሰርች ብታደርጉ ታገኙታላችሁ። ፈተና በማጥናት ብቻ ሳይሆን ጥያቄ በመስራትም ጭምር ነው። ለምሳሌ ባዮሎጂን ክላስን ጆይን ኩዊዝ እለዋለሁ። ጆይን ኩዊዝ ካልኩት በኋላ ይሄው እንደዚህ ጥያቄውን ያመጣልኛል ማለት ነው። 10 ደቂቃ ይቆጥርልኛል። 10 ጥያቄዎችን ይጠይቀኛል። ቢያንስ ለአንድ ጥያቄ 1 ደቂቃ ነው ማሰብ የሚጠበቅብኝ ማለት ነው። ይህ ደግሞ በጣም ጥቅም አለው። በኢንትራንስ ፈተና ላይ ብዙ ተማሪዎች የሚሸወዱት የተለያዩ ጥያቄዎችን ይሰራሉ፣ ነገር ግን ጥያቄዎቹ ሙሉ ለሙሉ አይጨርሱትም። ምክንያቱም በሰዓት አጠቃቀም ችግር ምክንያት ማለት ነው። ስለዚህ እናንተም ይህን ሰዓት በደንብ እየተጠቀማችሁ መስራት ትችላላችሁ።
ለምሳሌ ዋት ሆርሞን ሬጉሌት ብለድ ሹገር ይላል ማለት ነው። ኢንሱሊን ነው ማለት ነው። ስለዚህ እንደዚህ ያደረጋችሁ የተለያዩ ጥያቄዎችን መስራት። ከዚያ ደግሞ እዚህ ከጎን ፌቨራይት የሚለው ላይ ስናከው ደግሞ የተለያዩ የምወዳቸውን ሳብጀክት ለምሳሌ ፌቨራይት ላይ ማስቀመጥ እችላለሁ ማለት ነው። ለምሳሌ ባዮሎጂን ፌቨራይት ባደረገው ይሄው እንደምታዩት ባዮሎጂ ከላይ ፌቨራይት ሆኖ ይመጣልኛል ማለት ነው። ማትስንም ፌቨራይት ባደረገው ይሄው እንደምታዩት ማትስ ይመጣልኛል ማለት ነው። ከዚያ በኋላ ደግሞ ቅድም ስማችሁና ትምህርት ቤታችሁን የመጻፋችሁን ጥቅም አሁን አሳያችኋለሁ ማለት ነው። ይሄው እዚች ጋር ኤክሷ ምልክት ትነኳትና ራንኪንግ የሚላል እሱን ትነኩታላችሁ። ይኸው እዚህ ጋር እንደምታዩት ማንኛውም ጆይን ያደረገ ሰው ካለ የተለያዩ ጥያቄዎችን ሰርቶ የተለያዩ ነጥቦችን ሲሰበስብ እንደዚህ ከፍተኛ ነጥብ ሲሰበስብ በአንደኝነት ደረጃ ላይ እንዲሁም በሁለተኝነት እንዲሁም በሶስተኝነት ደረጃ ላይ ተቀምጦ ታዩታላችሁ ማለት ነው። ለምሳሌ ቴስተር የሚባለው 360 ነጥብ ሰብስቦ በመጀመሪያ ደረጃ ላይ ይገኛል። እንግዲህ ይህን ቪዲዮ የምታዩ ሰዎች እናንተ የተለያዩ ጥያቄዎችን ሰርታችሁ እዚህ ደረጃ ላይ መቀመጥ ትችላላችሁ። የተለያዩ ነጥቦችን የሚሰበስቡት በምትሰሩት የጥያቄ መጠን ልክ ነው። ስለዚህ እናንተ ብዙ ጥያቄዎችን እየሰራችሁ የራሳችሁን እውቀትም እያሳደጋችሁ ራሳችሁን ደግሞ እዚህ ከላይም ማስቀመጥ ትችላላችሁ ማለት ነው። ትምህርት ቤታችሁን ደግሞ የምታስጠሩት ይኸው እዚህ ጋር ስኩልስ የሚለው በተን አለ። እሱን ከነካችሁት በኋላ እንደዚህ ከፍተኛ ነጥብ የመጡ ተማሪዎች የት እንደሚገኙ ታዩበታላችሁ ማለት ነው። ለምሳሌ አንደኛ ላይ ቴስተር የሚገኘው ጂጅጋ ሃይ ስኩል ነው። ሁለተኛ ደግሞ ጁሎ ሰከንዳሪ ስኩል፣ ሶስተኛ ደግሞ ጎሮ ፕሪፓራቶሪ ስኩል ላይ ይገኛል ማለት ነው። ስለዚህ እናንተም ከፍተኛ ነጥብ ስታመጡ ትምህርት ቤታችሁን ደግሞ ማስጠራት ትችላላችሁ ማለት ነው። ከዚያ ደግሞ በመጨረሻ ከጎን ፕሮፋይል የሚል በተን አለ። እሱን አንድ ጊዜ ትነኩታላችሁ። ከዚያ ከነካችሁት በኋላ ይሄው እንደዚህ የእናንተን ፕሮፋይል ያሳያችኋል ማለት ነው። ፕሮፋይላችሁን ኤዲት ማድረግ ከፈለጋችሁ፣ ፎቶ ማስገባት ከፈለጋችሁ ይሄው እዚህ ጋር ፎቶ ማስገቢያ በተን አለች። እሷን ነክታችሁ ፎቶ ማስገባትም ትችላላችሁ ማለት ነው። ከፈለጋችሁ ደግሞ ኤዲት ማድረግ ከፈለጋችሁ ስማችሁን ኤዲቷን ነክታችሁ ስማችሁንም ትምህርት ቤታችሁንም ኤዲት ማድረግ ትችላላችሁ ማለት ነው። የዚህ የቴሌግራም ኮሚኒቲያቸው ደግሞ ይሄው እዚህ ጋር ይገኛል። ጆይን ኮሚኒቲ በምትሉበት ሰዓት ላይ ወደ ኮሚኒቲ ይወስዳችኋል። ይሄ ኮሚኒቲያቸው ነው። በዚህ ላይ የተለያዩ ለትምህርታችሁ እንዲሁም ደግሞ የተለያዩ ፊክሽናል ቡኮችን ማንበብ ከፈለጋችሁ ከዚህ ላይ ማግኘት ትችላላችሁ። ከዚያ ደግሞ በታች በኩል ኢሜይላቸው ይገኛል። ኢሜይል ላይ የተለያዩ ሜሴጆችን መጻፍ ከፈለጋችሁ ቴሌግራምም አለ። ቴሌግራማቸው ላይ መጻፍ ትችላላችሁ። ጊታብም አላቸው። እንዲሁም ደግሞ ዲሌት ማድረግ ከፈለጋችሁ አካውንታችሁን ዲሌት ማድረግ ትችላላችሁ። ነገር ግን ምንም አይጠቅማችሁም ዲሌት ማድረጋችሁ፣ ምክንያቱም ጥያቄ እየሰራችሁ ፕራክቲስ ብታደርጉ በጣም ለትምህርታችሁ ይጠቅማችኋል። የዛሬው ቪዲዮ ይህንን ይመስላል። ይህ መረጃ ለሁሉም ኢንትራንስ ተፈታኞች እንዲደርስ ቪዲዮን ላይክ አድርጉ። እንዲሁም ኢንትራንስ ተፈታኝ ለሆኑ ጓደኞቻችሁ ላኩላቸው። በዚህ ቪዲዮ ላይ ያላችሁን ሀሳብ፣ አስተያየት እንዲሁም እንዲሰራ የምትፈልጉት ቪዲዮ ካለ አሁኑኑ ኮሜንት ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።